መልክም ሳይኖራችሁ ገንዘብም ሳይኖራችሁ መኖር እንደማይቻል እንድታስቡ የሚያደርጓችሁ ሰዎች አሉ። እቺ ዛሬ ምነግራችሁ ነገር ምን መሰላችሁ? ራሳችሁን ተቀበሉስ የሚል ነገር ነው ይዤ የመጣሁት። ለምሳሌ እኔ ፊቴን ይዩት፣ ጠጋ ብዬ ላሳያችሁ። አፍንጫዬን አያችሁት? በዚህ አፍንጫዬ እሰደባለሁ። ፊቴ እንደዚህ ወፍራም ስለሆነ ጥፍጥፍ ተብዬ እሰደባለሁ። አይኑ የለሽም እባላለሁ። እያየሁ ወደ ብዙ ነገር አያለው ማለት ነው። አፍንጫዬ ብዙ ነገር ታሸታለች። ቁመቴ ደግሞ ሜትር ከ50 ነው። ራሴን ስነግራችሁ ማለት ነው። የተሟላ ሰውነት ነው ያለኝ እውነት ለመናገር ማለት ነው። ችግር ግን ሰው ፊት ስለጣለኝ በትክክል አሉ ኢቭን ከቤተሰብ ጀምሮ ቤተሰቤ እናትና አባት ወንድም ትታችሁት ተከታይ ቤተሰቦች አክስት አጎት ምናምን በተለይ ነጣ ያለ መልበስ ላይ ያሉ ሲኖሩ ማለት ነው እናንተ የሆነ በቃ የጫማቸውን ሶል ያክል እንኳን የማያስቧቸው ሰዎች አሉ። እና እስካሁን ድረስ ከ30 ምናምን አመት እኔ ከ30 በላይ ነው እድሜ። ይሄን ሁሉ አመት ግን እንደው ሌላው ቀርቶ ያ የልጅነት እድሜን ትቸው 30ዋን እንኳን ባስባት ማለት ነው እሷን እንኳን ባስባት ሰዎች ዲስሪስፔክት ያደርጉኛልና እያልኩ አይምሮዬን በጣም ነው በቃ በዲስሪስፔክት በቃ የሞላሁት። ሰዎች ለኔ ያላቸውን አመለካከት እኔም ተቀብየው እኔ ራሴን ሳልወደው ነው እየኖርኩ የነበረ። ብለብስ አያምርብኝም በቃ መመኘው ሌላ ሰው የለበሰውን መልበስ ሌላ ሰው ለምንድን ነው ያንን ማላደርገው? ፈጣሪን ራሱ እንዴ ለምንድን ነው እንደሰው ማታደርገኝ? ለምንድን ነው እንደዚህ ማታደርገኝ እያልኩኝ ከፈጣሪ ጋርም ጭቅጭቅ ከራሴም ጋር ጭቅጭቅ ነው በቃ ኑሮዬ ማለት ነው። እና አሁን ግን ማለት ነው በተለይ በዚህ አመት ሙሉ ለሙሉ ማለት ነው ይሄን ሰው ምን ይለኛል እንዲህ ካደረኩ ሰው እንደዚህ ሊለኝ ይችላል፣ እንዲህ ካላደረኩ ሰው እንደዚህ ሊለኝ ይችላል የሚል ነገር ካይምሮዬ ጥፍት አድርጌያለሁ። እግዚአብሔር ይመስገን። ያው እኔ ብቻ አይደለሁም ያጠፋሁት እግዚአብሔርም ተጨምሮበት ነውና ሰዎች የበታችነት ስሜት እንዲሰማችሁ እነሱ ያሉት ብቻ እንዲሆን እናንተ እንደነሱ እንድትሆኑ ወይ ደግሞ እንደነሱም እንዳትሆኑ የሚያደርጓቸው ሰዎች አሉ። በቃ እንዳትደርሱባቸው እናንተን ረግጠው እነሱ ከእናንተ በላይ ለመሆን የሚፈልጉ በጣም ብዙ ሰዎች አሉና እናንተ ደግሞ ራሳችሁን ወደዱ ነው በዚህ በኔ ላይ ይሄን ረግጠህ እዚህ አትወጣም ነው ብላችሁ ያን ሰው ማስቆም የምትችሉበት አቅም እንዲኖራችሁ ፓወርፉል እንድትሆኑ ራሳችሁን እንድትወዱት በቃ እኔማ ምንድነኝ በቃ እኔ እኮ አረባ እኔ እኮ በቃ የትም አልደርስም እኔ እኮ በቃ የሚል ራስን የመርገጥ አስተሳሰብ እንዳይኖራችሁ ላስተላልፍላችሁ የመጣሁት ማለት ነው። በተለይ ማለት ነው በሰው ቤት የምትኖሩ በሰው ቤት በየትኛውም ቤት ውስጥ በአረብ ሀገራትም ይሁን በሀገራችን በሰው ቤት ውስጥ ለስራ ገብታችሁ የምትኖሩ እህቶቼ በተለይ እህቶቼ ማለት ነው እናንተ ከማንም በላይ ትሆናላችሁ። ዛሬ የሰው ሽንት ቤት መጥረጋችሁን የሰው ጨርቅ ማጠባችሁን ደግሞ ቀን ስራ መስራታችሁን አትጥሉት። ነገ ሌላ ቀን ነው። ነገ ሌላ ቀን የሚሆነው ግን ያለንን በስነ ስርዓቱ በቃ ራሳችንን እየጠበቅን ያለን ገንዘባችንን ለማንም ሳናዝረከርክ አላማ ንድፍ አድርገን እኔ አሁን አገር ቤት ሄጄ ከመጣኝ በኋላ ለራሴ ፕሮግራም አውጥቻለሁ። እውነቴን ነው በደንብ እየሄደልኝ ነው። በወር ይሄን ያክል ብር ማውጣት ለራሴ ለጤናዬ ለምግቤ ለትራንስፖርት ለምኔ ለራሴ ይሄን ያክል ብር በመጀመሪያ የፈጣሪን ታወጣላችሁ። ከዛ በኋላ ደግሞ ለራሴ ይሄን ያክል የሚቀመጥ ደግሞ ይሄን ያክል ከዚህ መጉደል የለበትም። የሚቀመጥ ገንዘብ ከዚች አሁን ለምሳሌ 1000 ከሆነ የምታስቀምጡት ከ1000 0 ሳንቲም መጉደል የለባትም ብላችሁ ውስን ካረጋችሁ እኔ 6 ወር አካባቢ እየሆነኝ ነው ይሄን አይነት ውሳኔ ከወሰንኩኝ በኋላ ማለት ነው። እና ረጅም ጊዜ ባይሆን ማለት ነው። ከዛ በፊት በጣም ብኩት ነበር። አይ በቃ ነገን እግዚአብሔር ያውቃል ዛሬ ልኖር እያልኩኝ ያለኝ ሳጠፋ ነበር ምኖር ራሴን ሰዎች ለኔ ያላችሁን አመለካከት ካየው በኋላ እኔ ራሴን ማክበር እንዳለብኝ ከተረዳው በኋላ አንዳች ነገር ለሰው ብዬ ምንም አልጨነቅ። እዚህ ጋር ለምን ፍንድት አይል እኔ መሆን ከምችለው በላይ ምንም ነው ሊሆን አልችልም። እና ራሴን ቅብል ልብየው እንዴት ደስተኛ እንደሆንኩ ወይኔ ትጂዬ አንገትሽ ስተኛ ራሱ ማለት ነው እኔ ለራሴ ስተኛ ራሱ
ይሄ ትራስ እኮ አልተመቸሽም፣ በቃ ጥሩ ትራስ ያስፈልግሻል። እንደዚህ እየተኛው እዚህ ጋር እየተጨማደደብኝ ነው ማለት ነው። ወይኔ ጥሩ ትራስ ላይ ብተኝ ኖር እኮ የኔ ውድ ይሄ ፊትሽ እንደዚህ ያጨማደድ ነበረ። እዚህ ጋር ደግሞ አንገትሽ እንትን ካለብሽ ውሃ በደንብ ጠጪ የኔ ውድ። ብትታመሚ ማናለሽ? ለራሴ ነው ማርያምን ነው የምላችሁ ለራሴ። እና በቃ የሆነ ነገር ሳያምብሽ ለምንድን ነው እንደዚህ ማዳም ቤት ራሱ የምለብሰው ልብስ አለ አይደለ ክሎሮክስ ከነካው ወይ ደግሞ ያለቀ ስሜት ከተሰማኝ ለምን ብለሽ ነው ትጂ ነገ ሌላ ቀን ነው ታውቂያለሽ። ግን ዛሬ ደግሞ ጥሩ ሆነሽ ኑሪ በቃ ተሽና ቀይረው። ሰዎች የፊት ስልክ አልከፍትም ነበር። ሰዎች ስላንቺ ምን ይላሉ ትጂ? ሰዎች ስላንቺ ምንም ቢሉ አይድነቅሽ። አንቺ ትምህርት ትማሪያለሽ? አዎ ተማሪ። የትምህርት ሰዓት አለኝ ነበር ከሰኞና ዓርብ ትምህርት ማር ነበር። ሰኞ ሮብና ዓርብ ማር ነበር። አዎ እማራለሁ። አትረብሽ። ይሄ ከ10 ሰዓት በኋላ የኔ ሰዓት ነው። ቦታ ለራስሽ። ከዛ ሲያዙሽ የሆነ ነገር እየሰማሁ ነው ይቅርታ ሲጠሩ ማለት ነው። የሆነ ነገር ወይኔ መጣመደ ድንግጥ የለም። እኔም ሰው ነኝ። ከዛ ሲጠሯችሁ የሆነ ነገር እየሰራችሁ ከሆነ ወይ እንዳልሆነ ነገር ምንድነው እንደዚህ እያደረኩ ነው በቃ መልስ በቃ። እና ያን ያክል ተጋፈጡ ሳይሆን እናንተ ቦታ ለማይሰጣችሁ ራሱ እናንተ በግዴታ ቦታ እንዲሰጣችሁ ታደርጉታላችሁ። አሰሪያችሁ ከሆነ እረፍታችሁ ከሆነ የእረፍታችሁ ቀን ማን እንዲነካባችሁ አትፈልጉም። ከዛ ደግሞ ስራ ሰርታችሁ ደግሞ ቴንኪው ትፈልጋላችሁ። ይሄን እኮ ሰርቻለሁ ትላላችሁ። ደግሞ እናንተ እየሰራችሁት ያለውን ነገር እንዲያርግሽ ሲሉ ይሻላል። እንዲያርግ ሰርቻለሁ በቃ ቴንኪው ሲሏችሁ ስቶፕ ታደርጋላችሁ። ቴንኪው ጠብቁ በቃ ልትመሰገኑ ይገባል። እናንተ እየሰራችሁ እንደሆነ ሞራልም ማግኘት እንዳለባችሁ ራሳችሁን ማሳመን አለባችሁ። ቴንኪው እስኪላችሁ ድረስ ጠብቁት። ከዛም ደግሞ ከአቅማችሁ በላይ እናንተ ከማትችሉት በላይ ስትታዘዙ ምናልባት ኦኬ ልትሉ ትችላላችሁ። አሰሪዎቻችሁ ኦኬ ይገላችኋል። ከዛ በኋላ ግን ኦኬ ብላችሁ አትስሩት። ከአቅማችሁ በላይ እንዳሰሩ ማን ቴንኪው ሊላችሁ ነው የምትሰሩት? አንዴ እኔ እኮ እጎዳለሁ ይሄንን ሰርቼ እኔ ልጎዳ እችላለሁ። ስለዚህ እኔ ለራሴ አስፈልጋለሁ ብላችሁ ለራሳችሁ እንደምታስፈልጉ ማንም ላይወዳችሁ ይችላል። እኔ ፍቅረኛ የሚባል አብሬው ስኖር የሆነ ጊዜ ሱሪ ብቻ እንድለብስ ነው ቂጤ እንዳወዛወዝለት ነው የሚፈልገውና እንደዚህ እኔ ቀሚስ መልበስ እወዳለሁ። ቀሚስ አትለብሽም ይለኝ። ይሄ ቀሚስ ታይ በቃ ማማ ነው የሚያደርግሽ ምናምን ይለኝ። አረሳው በቃ እና ሁሉንም እናንተ የምታደርጉትን ሪስፔክት ሊያደርጉላችሁ ይገባል። በግልጽ መንገራቸው መልካም ሆኖ ሳለ ሪስፔክት ነው ደግሞ። ቀሚስ ትወጃለሽ? ቀሚስ ስለምትወጂ በቃ ይሄ ቀሚስ ገዝቶ አምጥቶ ብለበሽ እቺ ቀልጣፋ ያለች ልበሽ ሊልሽ ይገባል እንጂ ዲስሪስፔክት ሊያደርግሽ አይገባም። እና ለጓደኛ፣ ለቤተሰብ፣ ለአሰሪ ለምን ለቅርብ ሰው ለምን ብላችሁ ራሳችሁን ዝቅ እንዳታደርጉ። አው ቀና በይትጂ እኔ ራሴን ነው ቀና እያደረኩ ያለሁት። ድሮም ቢሆን ከልጅነቴም ጀምሮ ብዙ ሰው ዲስሪስፔክት ያደርገኛል። ሁለተኛ ቪዲዮ እሰራላችኋለሁ ከትምህርት ቤት ጀምሮ ያሉትን እሰራላችኋለሁ ማለት ነው። ዛሬ ግን ማለት ነው ራሳችሁን ተቀበሉት። በቃ አንቺ ገረድ ይሉናል ሰው ቤት ስንሰራ ገረድ ይሉናል። አዎ ገረድ ነኝ እኔ እኮ በአረብኛ ማለት ነው። በአረብኛ ምን መሰላችሁ? ሰራተኛ የቢሮ ሰራተኛ መዋዛፍ ይላሉ። በአጠቃላይ ሰራተኛ ሲባል ቃሉ በአረብኛ መዋዛፍ ነው። በተለያየ አረብ ሀገራት ሊለይ ይችላል እንጂ መዋዛፍ ነው የሚባለው። መዋዛፍ ማለት ሰራተኛ ማለት ነው። ለቤት ውስጥ ሰራተኛ ሲሆንስ ከዳማ ያሉት ከዳማ ምንድነው ትርጉሙ? ከዳማ ማለት ወደ አረብ ወደ አማርኛ ሲቀየር ካዳሚ የሚባል የጠንቋይ ስም ለኛ ያወጡልን። ለምን ካዳማ ምናምን ለሚላችሁ ማዳም እኔ ካዳማ አይደለሁም። እናንተ ልጆች እንደምትሉ እኛም እናሳለን ብላችሁ ከማዳማችሁ ጋር ግጥጥ እኔ ካዳማ አይደለሁም። በቃ ናኒ ትበልሽ በስምሽ ትጥራሽ ካዳማ ያሸካላ ምናምን ስትላችሁ አቤት አትበሉ። ስም አለኝ ቢያንስ ባታከብሪ በስሜ ጥሪ።
ብላችሁ መፋጠጥ አለባችሁና ራሳችሁን ማስከበር፣ በሰዎች ዘንድ ራሳችሁን ማስከበር፣ ራሳችሁ ደግሞ ራሳችሁን ማክበር። ሰዎች አንቺ ጥፍጥፍ እኔ ማለት ነው አንቺ ጥፍጥፍ በቤተሰቤ ጀምሮ ነው አባቴ እናቴ እንኳን ራሱ ሳኮርፍ ፊቴ እንደዚህ ነው። ፊቴ ትልቅ ነው። ፊቴ እንደዚህ ነውና እላለሁ ደግሞ ሳኮርፍ ማለት ነው አንቺ ገደሉ ተናደ አንቺ ጥፍጥፍ ምናምን ይሉኛል። ከዛ የበለጠ ይከፋኛል። እኔ እንደዚህ ተሰደብኳለን ያልኩ ውስጤ ይሰበራል። ግን ከዚህ በኋላ አላደርገውም። ሰደበኝ አይደለም አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደረሰባቸው ጽዋተ መከራዎች ውስጥ ያልተጻፉት ምንድናቸው መሰላችሁ? ሕማምቶ ተብሎ ያልተቆጠሩት ስድብ ሕማም ተብሎ አልተቆጠረም። ገባችሁ? ግን እኛ ስድብ ሕማም ሆኖ አይገለውም። ምራቃቸውን ተፍተውበትም እንኳን ምራቅም ሕማም አይሆንበትም፣ ሕማም ሆኖ አይገለውም ተብሏል። ግን በሾህ የወጉት በጦር የወጉት አክሊል የደፉበት በጅራፍ የገረፉት ተጽፏል። ሕማማቱን ስታነቡ እንደዛ ይላል። እኔ ያው ባለፉት ሰሞነ ሕማማት ሁልጊዜ ሰሞነ ሕማማት ሲሆን የሕማማቱን ጸሎት ስለማይ ሕማም ተብሎ ያልተቆጠሩበት የዮሴፍ ልጅ ነው ተብሏል። የሆነ በቃላት የተነገሩና እንዲምራቅ የተተፋበትን ነገር ሕማም ሆኖ እንደማይገል ከመከራዎች አንዱ ተብሎ እንዳልተጻፉ በእርግጠኝነት አንብቤያለሁ። እና ሰዎች ቢሰድቧቸው እኛ ኢትዮጵያውያን ሲሰድቡን እንደደበደቡ ነው የምቆጥረው። እኔ ቢመቱኝ እኮ ቁስሉ ይደርቃል፣ ይሄ ግን የማይደርቅ ቁስል የማይደርቅ ጠባሳ ነው፣ ተሰደብኩ ተነገረኝ ትላላችሁ። አዎ ስንገበገብ ነው እላለሁ፣ በጣም ስንገበገብ ነው እላለሁ። አሁን ግን ውጭው አለው ብሏል ወንድሜና ውጭው አለው። የሰው ነገር ምንም አይገርመኝም። ሰው አከበረኝ አላከበረኝ አይ ዶንት ኬር፣ ግን ራሴን አከብራለሁ። ለራሴ ቦታ ሰጥቼዋለሁ። በቃ ራሴን ትልቅዬ ነገር ላይ አስቀምጬዋለሁ። ነገ የማስቀምጥበት ቦታ አለ። እኔ ራሴን ነገ ትዕግስትን የማይበትን ቦታ በጣም ናፍቀዋለሁ። እንደው ምን አለሽ በሉኝ፣ ማንም ሰው የተቀመጠበት ወንበር ላይ ተቀምጬ ስለራሴ እንደምናገር አይደለም፣ ስለራሴ ስለነበርኩበት ከልጅነቴ እስካሁን ድረስ ስለደረሰብኝ ስላየሁት ስለሁሉ ነገር እንደምመሰክርና ሁላችሁም ብላችሁ የምታዩትን ዜና እንደማሰማችሁ እርግጠኛ ነኝ። ራሴን ያስቀመጥኩበት ቦታ ማለት ነው። ሰዎች ማለት ነው ራሳቸውን ዝቅ ከማድረጋቸው አንፃር ወይኔ ሰይፉ ጋር ትቀርባለህ ሲባል እንዴ ምን አግኝቼ ነው ይላል። ኢቢኤስ ላይ ትገናኝ ምናምን ይባባላል። በምን ምክንያት ነው ኢቢኤስ የሰፈር እንዳለ እንኳን አላውቅም ትላላችሁ። ግን ነገር እናንተ የራሳችሁ ኳሊቲ ይዛችሁ ስትመጡ ራሳችሁን ጥሩ ደረጃ ላይ አሁን የነደፋችሁ ጥሩ ቦታ ላይ ስታስቀምጡት ያ ሚዲያ ወደ እናንተ መጥቶ ነው የሚያገኛችሁ። እናንተ ወደ እሱ ሳትሄዱ እሱ ወደ እናንተ መጥቶ ነው እሱ ቤት ድረስ ጠርቷችሁ የሰው ድምጽ እንድትሆኑ የሚያደርጋችሁ። ስለዚህ ራሳችንን በማንኛውም ሁኔታ ውስጥ ሆነን ራሳችንን እናክብር፣ ራሳችንን እንቀበል። ሰዎች ስለሚሉን ነገር ምንም አይነት ሀሳብ አይግባንላችሁ። ወዳለሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።